የሚታጨው ከስላሴ ነው እንጂ ከኢንተርኔት አይታጭም። ይሄን በደንብ ማወቅ አለባችሁ ማለት ነው። በየሜዳው የምታጯቸው ሚስት አይሆኑም፣ ነገረኞች ነው የሚሆኑት። ባሎችም እንደዛው ማለት ነው። ከሜዳ አይታጭም። ሚስት የሚታጭ ከእግዚአብሔር ነው። ከእግዚአብሔር ያገኟችኋት ወደ እግዚአብሔር ታደርሳችኋለች። ከእግዚአብሔር ያገኛችሁት ወደ እግዚአብሔር ያደርሳችኋል። ከዓለም ያገኛችሁት ወደ ዓለም ነው የሚወስዳችሁ። ስለዚህ ምን ማለት ይገባል? ከስላሴ አዳም አጨ። በዚያውም ላይ ደግሞ ለሴቶች መለመን ክብራቸው ስለሆነ አከበረ እግዚአብሔር ማለት ነው። አዳም ለምኖ እንድትፈጠርለት ማለት ነው። ኋላ እግዚአብሔር እንዲህ አለ፣ አኮ ወልደ እጓለ እመሕያው ይንበር ባሕቲቶ አላ ንግበር ሎቱ ቢጸ ዘይረድኦ። ሰው ብቻውን ይኖር ዘንድ አግባብ አይደለምና የሚረዳው ምን እንፍጠርለት ተባለ? ሰው እንፍጠርለት፣ ረዳት እንፍጠርለት አለ። ከዚያ በኋላ እግዚአብሔር ለአዳም መካከለኛ እንቅልፍ አኖሮ አምጥቶ ከጎኑ አጥንት ወስዶ ሔዋንን የ15 ዓመት ሰው አድርጎ ፈጠራት። የ15 ዓመት ሰው አድርጎ ፈጠራት። ከጎኑም አስቀመጠለት። አዳምም ደስ አለው። ይቺ ስጋዋ ከስጋዬ ነው፣ አጥንቷም ከአጥንቴ ነው። ስለዚህ ሴት ትባል አለ። ሴት ትባል ብሎ ለሱ ሚስት እንደምትሆነውም ተናገረ። ለሱ ሚስት እንደምትሆነውም ተናገረ። ትንቢት ተናገረ። አገባ። አሁን ስለዚህ ረዳት ሆነችው። እንግዲህ ሴቶች ለእርዳታ የተፈጠሩ ናቸው። ለእርዳታ የምትሉን መደበኛ ፍጥረት አይደለንም ለማለት ነው አትበሉ። እግዚአብሔር ረዳቴ ነው ይላልና እንግዲህ እግዚአብሔር መደበኛ አይደለም ልትሉ ነው። መቼስ ሰው እኮ ለመብት ተቆረቆርኩ ሲል ችግር ነው፣ ቃላት ያጣምማል። የመርዳት ኃይል ያላቸው ምንድን ነው? ሴቶች ናቸው። ሴቶች ቢያበሉ ይቻላቸዋል። ሲያስታምሙ አይሰለቹም። ተርበው ቢያበሉም አይሰለቹም። ሲረዱም አይሰለቹም። የሁሉ ሀብት ተሰጣቸው። በአቅልሎ ዋይ ትረዳዋለች። የባህሪ ጾሩን ታቀልለታለች። በምክር ትረዳዋለች። ሴት የመከረችው ምክር ኃያላን ተሰብስበው የማይቆርጡት ገመድ ነው። የሴት ምክር አይፈታም። ጠማማውን ሲመክሩም የዚያን ያህል ነው ማለት ነው። ጥሩ ከመከሩ ደግሞ ግሩም ናቸው በእውነቱ ማለት ነው። በምክር ትረዳዋለች። በምክር እንድትረዳው በልጅ ወልዳ ትረዳዋለች። ምን አድርግ ትረዳዋለች? ሲያረጅ ወልዳ ያደረሰችለት ልጆቹ ድካሙን አቅለው ጡረው ይረዱታል። ድካሙን ያቀልሉታል፣ ያግዙታል ማለት ነው። ያከብሩታል ሁሉ። ስለዚህ በምክር ረዳችው፣ በማስታመም ትረዳዋለች፣ በምክር ትረዳዋለች። ብቸኝነትን መርዳት አንድ ገድል እንደው አባቶች ምን ይላሉ? አንድ ትልቁ ገድል ብቸኝነት ነው ይላሉ። ብቸኝነት ትልቅ ገድል ነው።